ከሊመቱን ተክሲሩን ነፍስን የምትሰብር ንግግር አለች። ወከሊመቱን ተጅብሩል ኻጢር ውስጥህን የምትጠግንም ንግግር አለች። ወከሊመቱን ተድፈዑ ኢለል የእስ ወደ ተስፋ መቁረጥም የምትወስድ ንግግር አለች። ወከሊመቱን ቱሕዪ ፊከል አመል ተስፋህን የምታለመልምና ህይወት የምትዘራ የሆነች ንግግር አለች። ከሊመቱን ቱኽሪቡል ቡዩት ቤትን የምታፈራርስም ንግግር አለች። ወከሊመቱን ተብኒሃ የምትገነባውም ንግግር አለች። ፈልከሊመቱ ጠይበህ ሰደቃ መልካም ንግግር እኮ ሰደቃ ናት። ወላኪን ነገር ግን ፈልከሊመቱ ለይሰት ሰደቀተን ፈቀጥ ሰደቃ ብቻ አይደለችም መልካም ንግግር በል ሂየ ሐያቱ ሩህ በእርግጥም እሷ እኮ የመንፈስ ህይወት ናት። ወጀነቱል አኸር ለሌሎችም ጀነት ናት። የዛሬዋ ባለ ታሪካችን ባለትዳር የሆነች ሴት እንዲሁም ባሏ ጋር 3 ዓመት ሙሉ ምንም ንግግር ሳትነጋገርና ቀና ብሎ እንኳን ፊቷን በሙሉ አይኑ ሳይመለከታት የኖረባት የሆነች እንዲሁም በሱ ተስፋ የቆረጠች የሷን ታሪክ ነው ማካፈላችሁ። በመልካም ንግግር ቤት እንደሚገነባ ሁሉ በመጥፎ ንግግር ቤት ይፈርሳል። ባለ ታሪኳ እንዲህ ስትል ታሪኳን ትጀምራለች። ከ3 ዓመት በፊት እኮ በጣም ምርጥ የሆነ ህይወትን እየኖርኩ ነበረ። በባሌ በጣም እደሰት ነበረ፣ እንዲሁም በጣም ያዝናናኛል፣ በሁሉም ነገር ያስደስተኛል ትላለች። ነገር ግን አንድ ችግር አለ። ያም ችግር ምንድነው? ፋይናንስ ብዙም ያጥረን ስለነበረ የማታውን ክፍለ ጊዜ በጣም አምሽቶ ነበር የሚሰራው። እየሰራ ያለውም ከሰዎች ጋር ተቀጥሮ ነበረ። በዛ ሰዓት ታዲያ ሁል ጊዜ እያመሸ በሚመጣ ሰዓት እኔም እሱን ለመቀበል እንቅልፌን እያጣሁ ቁጭ ብዬ ስጠብቀው እየኖርኩኝ በዛ መንገድ ላይ ያለን ነገር ግን ሌላው ነገር ሁሉ ያስደስተኝ ነበረ። በዚህ ሰዓት እንዲህ እያለ ይነግረኛል። የሆነ ሰዓት ያልፍልናል፣ እኔም አለቃ አሰሪ ሁኜ በጊዜ ገብቼ አንቺን ጊዜ የሰጠውሽና ማጫወትብሽ ቀን ይደርሳል እያለ ተስፋ ይሰጠኝ ነበረ። ነገር ግን ይህ ጊዜ በጣም ስለራቀብኝና ሰብር በማጣቴ የተነሳ የሆነ ሰዓት መጥፎ ንግግር ተናገርኩት ትላለች። ያንን መጥፎ ንግግር ከተናገርኩት በኋላ ይሄው እስካሁን ድረስ 3 ዓመት ሆኖናል። አንድም ቀን ቀና ብሎ እንኳን አላየኝም። እንዲሁም ንግግር ስጀምር እንኳን ሊያዳምጠኝ ፈቃደኛ አይሆንም። እንዲሁም ንግግሬንም አያስጨርሰኝም ነበረ። መሄድ ካለበት ትቶኝ ይሄዳል፣ መሄድ ከሌለበት ትቶኝ ይተኛል። እንዲሁም ሌላ ስራ ካለው ወደ ስራው ይገባል፣ ችላ ይለኛል። ከዛ በፊት በጣም ትኩረት ይሰጠኝ ነበረ። ማታ ማታ ማምሸቱ ብቻ ነበረ ትላለች። ማታ ማታ የሚያመሸውም ኦቨርታይም ስራ እየሰራ ነበረ። የሚሰራው ጋራጅ ውስጥ ነው። ጋራጅ ሙሉ ቀን ሲሰራ እየዋለ ነገር ግን እዛው ጋራጅ ውስጥ የሚያድሩ መኪናዎችን ለመጠበቅ በፈረቃ ይጠብቁ ነበር ከጓደኞቹ ጋር። በመጠበቃቸውም የተነሳ ይከፈላቸዋል። ያቺ ገንዘብ ጠቃሚ ናት። ነገር ግን እኔ አትታየኝም ነበር ያቺ ገንዘብ። እሱ በጊዜ መጥቶ እንቅልፌን መተኛበት ጊዜ እንጂ ሚናፍቀኝ እሱን መጠበቁ በጣም እየሰለቸኝ ነበር በሰዓቱ ትላለች። ታዲያ በሆነ ሰዓት በሩን ከፍቼለት ስገባ እንደተለመደው የኔ ቆንጆ እንዴት ዋልሽ በማለት ይስመኛል። በዛ ሰዓት ግፍትር አደረኩትና ይሄ ጭቃ ጭቃ የሚለውን ሰውነትህን ታጠበው መጀመሪያ ገላህን ታጠብ አልኩት። ከዛ በኋላ ምንም ሳይከፋ እስከዛሬ ድረስ የነበረው ቆሻሻ እኮ ነው እሱም በውሃ ይለቃል በማለት እየቀለደ ሊገባ ሞከረ። በዛ ሰዓት አስቆምኩትና እኔ የምናገረው ቁም ነገር ነው፣ በጣም ሰልችቶኛል አንተን መጠበቅ እንዲሁም ቆሻሻህን ይዘህ እዚህ ተሸክመህ መምጣትህ በጣም እያሰለቸኝ ስለሆነ ለውጥ እፈልጋለሁ። ማታ በጊዜ መተኛት እፈልጋለሁ። ይሄንን ቆሻሻህን እዛው አራግፈህ የምትመጣበት ጊዜ ናፍቆኛል በማለት ተናገርኩት። ያን ጊዜ ነበር ፊቱን እያየሁት የተቀየረው። የማላቀው ማንነቱ ነበር የተገለጸልኝ። ከዛ በኋላ ግን አንድም ቀን ተናግሮኝ አያውቅም። እንዲሁም ከቤት ሲወጣ ሁሌም ሰላም ሳይለኝ ነበር የሚወጣው። በሚመጣ ሰዓት እንኳን ቆሻሻውን እያስታወሰ ይሁን ወይም እኔ የተናገርኩትን ንግግር እያስታወሰ ቀጥታ ወደ ቤት ገብቶ ልብሱን ቀይሮ እንዲሁም ሻወር ወስዶ እኔ ጋር እንኳን አይመጣም፣ ወደ ልጁ ይሄዳል፣ ከዛም ይተኛል። እንደዚህ አይነት ህይወትን እየኖርን ይሄው 3 ዓመታችን። ይረሳዋል ብዬም አስባለሁ፣ ነገር ግን ፈጽሞ ሊረሳው አልቻለም። ብዙ ጊዜ ለማናገር ሞክሬያለሁ። ከኔም አልፌ ጓደኞቼን ነግሬያቸው እንዲነግሩት አድርጌያለሁ። እነሱንም ሊያስተናግዳቸው አልፈለገም። የሱ የቅርብ የሚባሉ ጓደኞችንም አማክሬያቸዋለሁ። በፍጹም በዚህ ጉዳይና በዚህ ርዕስ ላይ ሊያናግራቸው ፍቃደኛ አልሆነም፣ አይፈልግም። በጣም ግራ ገብቶኛል። እሱን ትቼ መሄድ አልፈልግም፣ ምክንያቱም በጣም እወደዋለሁ፣ አፈቅረዋለሁ። አሁን ላይ ያለን ህይወት በጣም የሚገርም ነው። በጊዜ ነው የሚገባው። የራሱ የሆነ ጋራጅ ቤት ከፍቷል። እንዲሁም በጎኑ ደግሞ ስፔር ፓርት የመኪና መለዋወጫ የሚሸጥበት ሱቅም አለው። እዛ ሱቅ ላይ አንቺ ትቆሚያለሽ ብሎ በፊት ተስፋ ይሰጠኝ ነበረ፣ ተስፋ እያደረገ በነበረበት ሰዓት ላይ። አሁን ላይ ግን ሁሉን ነገር ቀይሯል። እዛ ሱቅ ላይም ያስቀመጠው ወንድ ነው፣ ሴት እንኳን አላስቀመጠም። በሚገርም ሁኔታ ለኔ እንደሚጨነቅልኝና እንደሚቆረቆርልኝ ይገባኛል። ነገር ግን እንደ በፊቱ እኔን ሊያጫውተኝም ሊያናግረኝም ጊዜ ሊሰጠኝም ፍቃደኛ አይደለም። በአሁን ሰዓት በጊዜ መግባት ይችላል። ሰራተኞቹ ናቸው አብዛኛውን ስራዎች የሚሰሩት። እሱ በጊዜ ገብቶ ሰራተኞቹ እንዲሰሩ ማድረግ ይችላል። ነገር ግን እኔ ጋር ረጅም ጊዜ መቆየትና እኔ ጋር መነጋገር፣ እኔ ፊት ለፊት መቀመጥ ባለመፈለጉ የተነሳ እያመሸ ነው የሚገባው። ሌላ ስበቦችን ፈጥሬና በሌላ ምክንያቶች የተነሳ እሱ ጋር ተጣልቼ ሽማግሌዎች ፊት ለፊት አቅርበውን እንድንነጋገርና እንድንታረቅ ፈልጌ ብዙ ምክንያቶችን
ፈለግኩ፣ ነገር ግን እሱ ምክንያት ሊሰጠኝ አልፈለገም። እንደውም ጥፋት የሚባል ነገር አይታይበትም እኔን ከመዝጋቱ ውጪ እያለች ትነግረናለች። ምናልባት ይህ ጉዳይ ላልደረሰበትና ላልተያዘ ሰው 3 ዓመት ቀላል መስሎ ሊታየው ይችላል። እኔ ግን 3 ዓመት ውስጥ በጣም ብርድ የሚሰማውና እንዲሁም ቅዝቃዜ ያለበት ህይወት እየኖርኩ እንደሆነ ነው የሚሰማኝ። ከኖሩት በታችና ከሞቱት በላይ ነው ሁኜ የምኖረው። ባሌ ዘግቶኛል፣ ቤቴ ጨልሞብኛል፣ ምን ማድረግ እንዳለብኝ እንኳን አላውቅም። የሚፈልገውንና የማይፈልገውን እንኳን ገልጾ አይነግረኝም። ያቀረብኩለትን ማንኛውም ነገር ቢጥመውም ባይጥመውም ይበላል፣ ካላቀረብኩለትም ትቶኝ ይሄዳል። ወደ ቤቱም ሲገባ እንደ ሚስት አይመለከተኝም። በጣም ጫና እንደሆንኩበት እየተሰማኝ ነው። ከ3 ዓመታት በኋላ ታዲያ ምን እንደሚል ለመስማት ብዬ ፍቺ ይፈልጋለሁ ስለው በቀጥታ ነበረ የምትፈልጊውን አደርግልሻለሁ፣ ችግር የለውም፣ ከኔ የሚጠበቅብኝ ምን እንደሆነ ብቻ ንገሪኝ በማለት መልስ ይሰጠኝ። እኔም ጨነቀኝ። ከሱ መለየትም አልፈልግም። እሱን ርቄ መኖር የሚባለው ነገርም በጣም ያሳስበኛል። አሁን ላይ ምን ማድረግ እንዳለብኝ እንኳን ግራ ገብቶኛል። መልካም ነገሮችን ምንም ያክል ባደርግለት በፊት አንዴ ያስቀየምኩት ንግግር እስካሁን ድረስ ውስጡ ላይ ተቀምጦ ይኸው ቤታችንን ሊያፈርሰው ጫፍ ላይ ደርሷል በማለት እህታችን ታሪኳን ታካፍለናለች። አዎ መግቢያዬ ላይ ንግግሬን አስቀምጫለሁ። ንግግሮች የራሳቸው የሆነ ኃይል አላቸው። እነዛ ኃይሎች ደግሞ ቤታችንን ሊያፈርስም ሊገነባም የሚችሉ መሆናቸውን ልናውቅ ይገባል። በጎናችን ያሉ ሰዎች እንዲሁም አጠገባችን ሆነው ብዙ ጊዜ የሚቆዩ የሆኑ ሰዎች በንግግራችን ሞራላቸውን መጠበቅ ግዴታችን ነው። እኛ የፈለግነውን መናገርና እኛ የፈለግነውን ማድረግ ብቻ አይደለም ኢስላም የሚመክረን። ከጎናችን ያሉ ሰዎችንም ሐቃቸውን ልንጠብቅ ይገባል። ምክንያቱም የነሱ ሐቅ በእኛ ላይ የተቀመጠ ያረፈ ስለሆነ ማለት ነው። ለዚህም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በንግግር ዙሪያ ላይ እንዲህ በማለት ተናግረዋል። አልከሊመቱ ጠይበህ ሰደቃ፣ መልካም የሆነ ንግግር እኮ ሰደቃ ነው በማለት ይናገራሉ። መልካም መናገር ማንንም ሊጎዳ አይችልም። መጥፎ በመናገር ግን ብዙ ችግሮች ሊመጡ ይችላሉ። እንኳን ንግግር አይደለም የፊታችን ፈገግታ እንኳን ወሳኝነት እንዳለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው መክረውናል። ወንድምህን በምታገኘው ሰዓት በምን መልኩ ማግኘት እንዳለብህ ረሱል ሲያሰለጥኑህ እንዲህ ይላሉ፣ ቢወጅህን ጠሊቅ፣ በፈገግታ ፊት ነው ወንድምህን ማግኘት ያለብህ በማለት ይመክራሉ። ስለዚህም ውድ ወንድም እህቶች እንዲሁም ባለትዳሮች እባካችሁን በውስጣችሁ ያለውን ትዳር አክብሩት። ምንም ያክል ጊዜው ቢረዝም ነገሮች ሁሉ ይቀያየራሉ። ትዕግስት ማድረግ ወሳኝነት ያለው ጉዳይ ነው። ዛሬም ነገም ነገ ወዲያም የሚደጋገም የሆነ ጸያፍ ነገር ካለ የሚቀየር መሆኑን ብቻ ነው ማሰብ ያለባችሁ። የሆነ ሰዓት ሲቀየር እናንተ በተናገራችሁት ትጸጸታላችሁ። የሆነ ሰዓት ላይ ያ የጠላችሁት ነገር እንድትወዱት ትደረጋላችሁ። እንዲሁም የጠላችሁት ነገር በሌላ በምትወዱት ነገር ሊቀየርላችሁ ይችላል። ስለዚህ በሰዓቱ መታገስን የመሰለ ነገር የለም። ምክንያቱም በትዳር መካከል ትልቅ የሆነ ጠላት ሸይጣን አለ። ሸይጣን ደግሞ ሁልጊዜ ትልቅ ስራዬ ብሎ የሚያስበው ነገር ቤተሰብን መበተን ነው። እዚሽ ምድር ላይ ቤተሰብን ለመበተን ደግሞ ምንም ያክል ርቀት መሄድ ካለበት ይሄዳል። ሸይጣንን ማሳፈር የምንችለው ደግሞ በትዕግስትና በመልካም ንግግር እንዲሁም በመካከላችን መመካከር ሲኖር ነው። ይህ ከሌለ ግን ሸይጣን ነው እኛ ላይ የሚጫወትብን ማለት ነው። እህቴ ሆይ ባልሽን እንደውም ልታጠናክሪው ልታበረታችው የምትችይው አንቺ ብቻ ነሽ። ከጎኑ ያለሽው አንቺ ብቻ ነሽ። ከጎኑ መሆንሽን በማወቅሽ የተነሳ እሱ የሚጎለውንም ሆነ እንዲሁም ክፍተቱን ለመዝጋት ሁሌም ዝግጁ መሆን አለብሽ። ሲወጣ በደስታ መሸኘት እንዲሁም ሲመለስ እንኳን ደህና መጣህ ብለሽ በደስታ መቀበል እንጂ በፍጹም ሌላ ፊት ዛሬ ሌላ ፊት ነገ ማሳየት የለብሽም በሱ ላይ። እሱ የሚገናኛ